ዳሽን ባንክ አዳዲስ አክሲዮኖችን ለመሸጥ ገበያ ላይ አውጥቷል። የአንድ አክሲዮን ዋጋ በፊት እንደነበረው 1000 ብር ሳይሆን በጣም ጨምሮ ነው የመጣው። በፊት 1000 ብር ሲሸጥ የነበረው የዳሽን ባንክ አክሲዮን 2900 ብር ሆኖ መጥቷል ማለት ነው። ታዲያ 2900 ብር ገዝታችሁ ያዋጣኛል አያዋጣኝም የሚለውን ትክክለኛ ውሳኔ እንድትወስኑ የሚረዳችሁን ዝርዝር መረጃ ይዤላችሁ መጥቻለሁ። ይህ ቪዲዮ የዳሽን ባንክ አክሲዮንም ሆነ የሌሎች የባንኮች፣ የኢንሹራንሶች፣ የሪል ስቴት አክሲዮኖች ለመግዛት ካሰባችሁ ይህ ቪዲዮ ስለሚጠቅማችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ የዳሽን ባንክ ያወጣውን ፕሮስፔሪቲ ወይም ሳቢ መግለጫ እሱን አሳጥሬ ነግራችኋለሁ። እንዲሁም ደግሞ ዳሽን ባንክ አሁን ያለበት ወቅታዊ አቋም፣ ዳሽን ባንክ ላይ ኢንቨስት ብታደርጉ በአመት ስንት እንደምታገኙ፣ ምን ያህል ፐርሰንት ሪተርን እንደሚኖረው አሁን እነግራችኋለሁ። በመጀመሪያ ዳሽን ባንክ አሁናዊ አቋም፣ በአሁን ሰዓት ኢንቨስት ብታደርጉ እስከ ስንት ብር ድረስ ልታገኙ እንደምትችሉ በዝርዝር ነግራችሁ እናንተ በቀላሉ መወሰን ትችላላችሁ ማለት ነው። አንደኛ ስለ ዳሽን ባንክ ኦቨርቪው ማወቅ ያለባችሁ በመጀመሪያ አስቀድሜ ልንገራችሁ። ዳሽን ባንክ በኢትዮጵያ የግል ባንኮች መካከል ቀዳሚና እጅግ የታመነ የፋይናንስ ተቋም ነው። የካፒታል አቅሙም የኢትዮጵያ ብሔራዊ ባንክ ያስቀመጠውን የ5 ቢሊዮን ብር ካፒታል መስፈርት ቀድሞ ካሟሉ ባንኮች አንዱ ነው። አሁን ላይ ካፒታሉ በከፍተኛ ሁኔታ እያስደነገጠ ይገኛል። ዘመናዊነቱን በተመለከተ በዲጂታል ባንኪንግ እና በውጭ ምንዛሬ ግኝት ላይ ጠንካራ አቅም ያለው፣ በቅርቡ የተጀመረው የማክሮ ኢኮኖሚ ማሻሻያ ላይ ለባንኩ ትልቅ እድገት ተፈጥሮለታል። በመቀጠል የትርፍ ክፍፍል ታሪኩና በአንድ አክሲዮን ስንት እንደምታገኙ ላብራራላችሁ። የ5 ዓመት የአንድ አክሲዮን ትርፍ ባንኩ ካገኘው የተጣራ ትርፍ ላይ በ1000 ብር አክሲዮን የሚደርሰው የብር መጠን ዳሽን ባንክ ላለፉት 5 ዓመታት ያገኘውን በ2020 ላይ 410 ብር በአንድ ሼር አግኝቷል። 1000 ብር ኢንቨስት አድርገው 410 ብር ወይም በፐርሰንት ሲገለጥ 41% ማለት ነው። 2021 ላይ ደግሞ 420 ብር አግኝቷል፣ የ1000 ብር አክሲዮን ማለት ነው፣ 42%። 2022 ላይ 480 ብር፣ 2023 ላይ 580 ብር፣ በጣም ከፍተኛ የነበረው 2023 ላይ ነበር። 2024 ላይ 433 ብር በአንድ አክሲዮን አግኝቷል። በዘንድሮ አመት ደግሞ 2025 ላይ 456 ብር በአንድ ሼር አግኝቷል። የ1000 ብር የዳሽን ባንክ ሼር ያለው ሰው በዘንድሮ አመት 456 ብር አግኝቷል ማለት ነው። የ5 ዓመት የትርፉን ፐርሰንት ነግሬያቸዋለሁ። ነገር ግን በ2900 ብር መግዛቱ ያዋጣል ወይስ አያዋጣም የሚለውን አሁን ልንገራችሁ። አንድ አክሲዮን 1000 ብር የነበረው አሁን ላይ እናንተ በ2900 ብር ስትገዙ 1900 ብር ፕሪሚየም ወይም ተጨማሪ ዋጋ እየከፈላችሁ ነው። ስለዚህ 2900 ብር አውጥታችሁ በአመት ስንት እንደምታገኙና ባንኩ ለአንድ አክሲዮን 1000 ብር አማካኝ 500 ብር ትርፍ ይከፍላል ብለን ብናስብ እናንተ የምትገዙት 2900 ብር ስለሆነ አመታዊ ትርፋችሁ የሚሆነው 500 ብር ሲካፈል ለ2900 ነው የሚሆነው። ሲባዛ በመቶ እናደርጋለን። ወደ ፐርሰንት ስንቀይረው 17.24% ታገኛላችሁ ማለት ነው። 1000 ብር አውጥ 172 ብር ትርፍ ታገኛላችሁ እና 1000 ብር አውጥታችሁ 172 ብር ከ40 ሳንቲም ብታገኙ ያዋጣኛል አያዋጣኝም ብላችሁ ማሰብ ነው። መደበኛ ባንክ ገንዘባችሁ ብትቆጥቡ ደግሞ የምታገኙት ወለድ አሁን ሰሞኑ የወጣው ህግ ወለድ በድርድር ሆኗል። ከባንኩ ጋር ተደራድራችሁ ነው ፐርሰንቱን የምታስቀምጡት። ነገር ግን በፊት በነበረው ሲሆን ከ7% እስከ 12% ድረስ ነው የሚሆነው። ውሳኔው በእርግጥ ከወለድ አንጻር ሲታይ በ2900 ብር መግዛቱ አሁንም የተሻለ ነው። ምክንያቱም ከ7% እስከ 12% ነው ባንኮች ወለድ እየከፈሉ ያሉት። እናንተ ደግሞ 1000 ብር ኢንቨስት አድርጋችሁ 172 ብር ከ40 ሳንቲም የምታገኙ ከሆነ 17 ብር ከ24 ሳንቲም 17.24% ከወለድ ጋር ሲነጻጸር የተሻለ ነው። አክሲዮን ከምትገዙ አሁን ላይ ኢንቨስት አድርጋችሁ ሌላ ስራ ብትሰሩ የተሻለ ነው የሚሆነው። ሌላ ደግሞ ስለ ዳሽን ባንክ መሸጫ ሳቢ መግለጫ ነው። ፕሮስፔሪቲ በጣም ትልቅ ነው እንደምታዩት፣ ወደ 232 ገጽ ነው። ከቻላችሁ ሁሉንም ማንበቡት። ነገር ግን ለማንበብ ጊዜ ላይኖራችሁ ስለሚችል አስፈላጊ የተባለውን አሳጥሬ ልንገራችሁ። ይህ መግለጫ ከፈለጋችሁት ከባንኩም ዌብሳይት ላይ አሊያም ቴሌግራም ቻናል ላይ አስቀምጥላችኋለሁ፣ ከዛ ማግኘት ትችላላችሁ። ለባለ አክሲዮኖች፣ ለኢንቨስተሮች እጅግ አስፈላጊ የሆነ መረጃዎችን የያዘ ሰነድ ነው። የአንድ አክሲዮን ገዢ ወይም
ነባር ባለ አክሲዮኖች ማወቅ ያለባቸው ዋና ዋና ነጥቦችን በአራት ዘርፎች ከፍዬ አሳጥሬ ልንገራችሁ። ይሄ ባንኩ ያወጣው ሳቢ መግለጫ እንጂ የኔ ሐሳብ እንዳልሆነ እንድትረዱ ትፈልጋለሁ። አንደኛ ላይ የአክሲዮን ሽያጭ ዋጋና ዝርዝር መረጃ ሲሆን ባንኩ አዳዲስ አክሲዮኖች ለገበያ ያቀረበበት ዋጋና መጠን ማወቅ የመጀመሪያው እርምጃ ነው። የአንድ አክሲዮን ዋጋ 2900 የኢትዮጵያ ብር ሲሆን ለገበያ የቀረቡት የአክሲዮኖች ብዛት ወደ 2,206,906 አዳዲስ ተራ አክሲዮኖች ለሽያጭ ቀርበዋል። የባንኩ ዓላማ እነዚህን አክሲዮኖችን ለመሸጥ የፈለገበት ባንኩ ካፒታሉን ለማሳደግና በኢትዮጵያ ብሔራዊ ባንክ የወጣውን አዲሱ የካፒታል መስፈርት ቤስ3ን ለማሟላት ነው። በሁለተኛ የአክሲዮን ግዢ አማራጮችና መብቶችን ሲሆን ነባር ባለ አክሲዮኖች ከሆናችሁ ተለዋዋጭ መብት ይኖራችኋል። 5 ምርጫዎች አላችሁ ማለት ነው። አንደኛ ላይ መብታችሁን መጠቀም ትችላላችሁ። አዳዲስ ለገበያ የቀረቡ አክሲዮኖች በ2900 ብር መግዛት ትችላላችሁ በቅድሚያ ማለት ነው። ሁለተኛ ደግሞ መብታችሁን መሸጥ ትችላላችሁ። የመግዛት መብታችሁን በገበያ ለሌላ ሰው መሸጥ ትችላላችሁ። ይህ ለየት ያለ አሰራር ነው። አሁን ከቀረበው ዋጋ ላይ በላይ ከሆነ አትርፋችሁ መሸጥ ትችላላችሁ። ከቀነሰም ደግሞ ቀንሳችሁ መሸጥ ትችላላችሁ። ሶስተኛ ላይ መብታችሁን ማስተላለፍ ትችላላችሁ። የመግዛት መብታችሁ ለሌላ ባለ አክሲዮን በስጦታ ወይም በስምምነት መስጠት ትችላላችሁ። አራተኛ ላይ መብታችሁን አለመጠቀም ትችላላችሁ። አምስተኛ ላይ ጊዜው እንዲያልፍ ማድረግ ትችላላችሁ። ምንም እርምጃ አለመውሰድ ማለት ነው። ሶስተኛ ላይ አስፈላጊ የሆኑ የጊዜ ሰሌዳዎችን እንገራችሁ። ኢንቨስትመንት የሚከናወንባቸው ቀኖች በጥብቅ መከበር አለባቸው። የሽያጩ የመጀመሪያው ቀን ታህሳስ 16 ቀን 2018 ዓ.ም ወይም ዲሴምበር 25 2025 ከጠዋቱ 3 ሰዓት ይጀምራል። አሁን ላይ ክፍት ነው ማለት ነው። መገበያየት ትችላላችሁ። ሽያጩ የሚያቆምበት ቀን የካቲት 4 ቀን 2018 ዓ.ም ወይም ፌብሩዋሪ 11 2026 የካቲት 16 ቀን 2018 ዓ.ም ኦር በውጭ አቆጣጠር ፌብሩዋሪ 23 2026 በአክሲዮን ገበያ ላይ በይፋ መገበያየት ይጀምራል። ያኔ ሊጨምርም ሊቀንስም ይችላል። ከጨመረላችሁ ጨምራችሁ መሸጥ ትችላላችሁ። ከቀነሰም ደግሞ ከስራችሁ መሸጥ ትችላላችሁ። በዛ ሰዓት ጥሬ ገንዘብ ካስፈለጋችሁ ማለት ነው። የአክሲዮኑ ገበያ ዋና ዋና ስጋት ብሎ ባንኩ ያስቀመጣቸው የዋጋ መውረድ ስጋት ይኖራል። በአክሲዮን ገበያ ላይ አሁን ላይ በ2900 ብር ገዝታችሁ አክሲዮን ገበያ ላይ ሲጀመር ወይም ካፒታል ማርኬት የሰነደ መዋለ ንዋዮች ገበያ ላይ በዛ ሰዓት ዋጋው ዝቅ ሊል ወይም ሊቀንስ ይችላል ማለት ነው። የባንኩ ገዢ ፍላጎት ሰው ላይ ከሌለው ማርኬቱ ይቀንሳል። ፈላጊው ደግሞ በጣም ከጨመረ የአክሲዮኑ ዋጋ ከ2900 እስከ 3000 ምናምን ከፍ ሊል ይችላል ማለት ነው። ሌላው ደግሞ በሀገሪቱ ባለው ኢኮኖሚ ሁኔታ ምክንያት ገንዘብ በቀላሉ ወደ ጥሬ ገንዘብ መቀየር ችግር ሊያጋጥማችሁ ይችላል። አክሲዮን ገዝታችሁ አክሲዮኖቻችሁን ለመሸጥ ብትፈልጉ ገዢ ከጠፋ ኦልሞስት አክሲዮኖቻችሁን ይዛችሁ ነው የምትቀመጡት። ወደ ጥሬ ገንዘብ መቀየር ሊከብዳችሁ ይችላል። ሌላው የውጭ ምንዛሬ የዋጋ መውረድ ባንኩ ካሉት የውጭ ብድሮች ጋር ተያይዞ ትርፉ ላይ ትልቅ ተጽዕኖ ሊያሳድር ይችላል። እንግዲህ ሳቢ መግለጫ በተመለከተ 232 ገጽ አሳጥሬ በዚህ መልኩ ገልጬዋለሁ። ቢያንስ እስከ 5 ዓመት ድረስ የማትፈልጉት ገንዘብ ከሆነ ብትገዙ ሞር የተሻለ ሊሆን ይችላል። አክሲዮን ማለት ለፊውቸር ነው አስባችሁ ኢንቨስት አድርጋችሁ ልትገዙት የምትችሉት። አሁን በአሁን ከሆነ ግን አክሲዮን ሳይሆን ሌላ ነገር ላይ ሰርታችሁበት ብታመጡ የተሻለ ነው። የዛሬ ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ተመሳሳይ ቪዲዮ ተመልሼ እመጣለሁ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ